የቻናሏን ጋዜጠኞች አሳፋሪ ተግባር። ጋዜጠኞቹ ከቻናሉ ተሰናበቱ። ማርያምን አውቄ አይደለም በቃ እኔ ግን ትልቅ ነገር አታድርጉ። ትልቅ ጥፋት አይደለም። ወንድ ሁሌ ልጃገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? የቻናሏን ጋዜጠኞች አሳፋሪ ተግባር። ጋዜጠኞቹ ከቻናሉ ተሰናበቱ። በምትመለከቱት መልኩ መቀመጫዋን ስትመታ ይታያል። በማህበራዊ ሚዲያ ላይ ከፍተኛ ቁጣና መነጋገሪያን ስለፈጠረው የቻናሏን የቴሌቪዥን ስርጭት ሰፋ ያለ ትንተና ይዘንላችሁ ቀርበናል። በቤተሰብ ፊት በጋራ የሚታዩ የሜንስትሪም ሚዲያዎች ይዘትና የሚዲያ ስነ ምግባር ወዴት እያመራ ነው? ትኩረት ለመሳብና ታዋቂነትን ለማትረፍ ሲባል የማህበረሰቡን ስስ እሴቶች መጋፋት እስከምን ድረስ ይፈቀዳል የሚለውን አብረን እናያለን። አብራችሁን ቆዩ። ወንድ ሁሌ ልጃገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? እንዴት ይሰራል እኮ የሚሰራው ትላንት በቻናሏ ቴሌቪዥን ጣቢያ እሁድን አንድ ላይ በተሰኘው የሰንበት መርሃ ግብር ላይ የተነሳው ርዕስ እጅግ ስስ የሆኑ የማህበረሰብ ሳቢዎችን የሚነካ ነበር። ጉዳዩ የሴት ልጅ ድንግልናን በሕክምና ስለመመለስ ያጠነጥናል። ጋዜጠኛ ናፍቆት ትግስቱ በጉዳይ ላይ የሰማችውን የሕክምና እድል አስመልክታ ለተጋባዡ የሕክምና ባለሙያ ለዶክተር እስክንድር ከበደ ጥያቄዎችን ታቀርባለች። ናፍቆትም ስትጠይቅ አንድ ሴት በተለያየ አስገዳጅ ምክንያት ለምሳሌ ተገዳ በመደፈር ወይም በከባድ የስራ ጫና ምክንያት ድንግልናዋን ብታጣ ወደፊት ወዳና ፈቅዳ ለምታገባው ሰው ስትል በሕክምና ድንግልናዋን ማስመለስ እንደምትችል ሰምቻለሁ። ይህ እውነት ነው ወይ ስትል ትጠይቃለች። የሕክምና ባለሙያው ዶክተር እስክንድርም ሳይንሳዊ በሆነ መንገድ አዎ እውነት ነው፣ በሕክምና መስራትና ማስተካከል ይቻላል በማለት ምላሻቸውን ይሰጣሉ። እስከዚህ ድረስ ውይይቱ ሳይንሳዊ መረጃን መሰረት ያደረገና ጥያቄውን በምክንያት ላይ የተደገፈ ነበር። ነገር ግን የውይይቱን ሙሉ በሙሉ አቅጣጫ ያስቀየረውና የታዳሚውን ጉዳይ ቀሰቀሰው የጋዜጠኛ ሊያ ድንገተኛ ጣልቃ ገብነት ነበር። ወንድ ሁሌ ልጃገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ጋዜጠኛ ሊያ የነገሩን ክብደትና የርዕሱን ስስነት ወደ ጎን በመተው እየሳቀች ነገሩን የጫውታ ማድመቂያ በማድረግ በንግግሯ እንደዛ ከሆነማ ሁላችንም አሁንም በሕክምና ድንግልናችንን እናስመልስ፣ ባህሎቻችንን ደስ ይላቸዋል፣ ወንዶች እኮ ሁልጊዜ ደስ ይላቸዋል፣ ደግሞም ደስ ይላል አይደል ዶክተር ስትል ጥያቄዋን ትሰነዝራለች። ይህን ያልጠበቁት የሕክምና ባለሙያው ዶክተር ደንግጠውና ስሜታቸውን ገታትረው በጥያቄው ባለመስማማት በደረቁና ባጭሩ እኔ ደስ ይበል አይበል አላውቅም ብለው ሸኟት። ታዳሚው ግን በዚህ በቀላሉ ሊያልፍ አልቻለም። ትኩረት ለመሳብ ተብሎ በአደባባይ ሚዲያ ላይ ድንግልና እንደ ስልክ ሶፍትዌር አፕዴት ወይም እንደ ስልክ ካርድ በየሳምንቱ እናድስ ማለት ሚዲያውን ካለው ትልቅ ክብር አውርዶ የሻይ ቤት ወሬ ያስመስሉታል በሚል በርካቶች በቁጣ ተናግረዋል። በሀገራችን ኢትዮጵያ ባህልና ልማድ ድንግልና በማህበረሰቡ ዘንድ እጅግ ትልቅ ቦታ የሚሰጠው የሙሽሪት ክብርና ንጽህና መገለጫ ተደርጎ የሚወሰድ ጉዳይ ነው። ይህ የጋዜጠኛዋ ስነ ምግባር የጎደለው ንግግር ማህበረሰቡ ላይ ትልቅ ስጋት ፈጥሯል። በአሁኑ ዘመን የጾታ መቀየርና መሰል ተፈጥሯዊ ህግጋትን የመጋፋት ልምምዶች እንደ መብት እየታዩ በመጡበት ወቅት መሰል የከበሩ ሴቶችን በሚዲያ ላይ እያቀለሉ ማቅረብ ሂደት ማህበረሰቡ ነገሩን እንደ ተራ ነገር እንዲቀበለውና ችግር የለውም የሚል የተሳሳተ አስተሳሰብ እንዲያዳብር ሊያደርግ ይችላል በሚል ብዙዎች ስጋታቸውን እየገለጹ ይገኛል። እዚህ ጋር ግን ልናስተውለው የሚገባ አንድ ትልቅ ነገር ይህ ፕሮግራም የቀጥታ ስርጭት አልነበረም። ፕሮግራም አቅራቢዎች ከሕክምና ባለሙያው ጋር በስቱዲዮ የተቀረጹት ከዕለቱ የስርጭት ቀን አስቀድሞ በዕለተ ሐሙስ እንደነበር ይታወቃል። ይህ ማለት የፕሮግራሙ ዳይሬክተር፣ ኤዲተርም ሆነ የተቋሙ የይዘት ገምጋሚዎች ይህንን ለማህበረሰቡ የማይመጥንና ያልተለመደ አስተያየት ቆርጠው ለማውጣት ሰፊ እድል ነበራቸው። ነገር ግን ይህን ሳያደርጉ ለእይታ እንዲበቃ ማድረጋቸው ጣቢያውና በስተጀርባ ያሉት የፈጠራ ክፍሎች ለማህበረሰቡ ውስጤትና ስነ ምግባር ያላቸውን ግዴለሽነት ማሳያ ነው ተብሏል። ቻናል ዋን ከዚህ ቀደም በተመሳሳይ መልኩ የተቆረጠ የወንድ ብልት ስለመቀጠል በሚያወራበት ወቅት ሊያ ያነሳቻቸው ጥያቄዎች ሰውን ሁሉ አሳፍሮ የነበረ መሆኑ ይታወሳል። ጣቢያው ቀድሞ ሊሰራበት ከነበረው ከኢቢኤስ ቲቪ በርካታ ፕሮግራሞችን እንደወረደ ወጥቶ የመጣ ቢሆንም በይዘትና በጥራት የተመልካቹን ቀልብ መግዛት ሲሳነው በማህበረሰብ ዘንድ ትልቅ ቦታ የሚሰጠውን ልማድና ሴት በመዳፈር መነጋገሪያ ለመሆን እንደሚፈራ ብዙዎች በቅሬታ ይታዘቡታል። ይህ በአየር ላይ የዋለው አነጋጋሪ ስርጭት ከፍተኛ ውዝግብ በፈጠረበት በዚህ ወቅት ሌላ ድንገተኛ መረጃ ይፋ ሆኗል። ከጣቢያው ጋር በፈጠራ ዳይሬክተርነት ሲሰራ የነበረው ታዋቂው የፊልም ደራሲ፣ ዳይሬክተር፣ ፕሮዲውሰር እና አቅራቢ ሳምሶን ከበደ ከቻናል ዋን ጋር የነበረውን የስራ ውል ማቋረጥን በይፋ አስታውቋል። ሳምሶን ከ9 ወራት በፊት ወደ ጣቢያው እንደመጣና ቀደም ሲል የነበረውን የይዘት ክፍተት በመሙላት የቅዳሜ መዝናኛ ፕሮግራም አዲስ መልክ ይዞ ለመቅረጽ ተንቀሳቅሶ እንደነበር ገልጿል። መረጃና መዝናኛን ያቀናጀው በአጭር ጊዜ ውስጥ ሰፊ የተመልካች ድጋፍና ተወዳጅነት ያተረፈው የቅዳሜኛ ሳምንታዊ ፕሮግራም ሙሉ በሙሉ የመቅረጽና በማዘጋጀት ላለፉት 6 ወራት በአየር ላይ እንዲቆይ ያደረገው እሱ ነበር። በዚህ የ3 ሰዓት ፕሮግራም ውስጥ እንደ ቆራሊዮ ከመወሰኑ በፊት
ወጌሻ ቢሆንስ፣ ቻሌንጅ አንድ፣ ሽርሽር፣ ለማጅ ጨዋታ አንድ በላተኞችና የመሳሰሉ በርካታ አዝናኝና አስተማሪ አምዶችን በመፍጠር ትልቅ ስራ ሰርቷል። ሳምሶን በመግለጫው ላይ ለቴሌቪዥን ሚዲያ አዲስ የሆኑ ነገሮችን ከፍተኛ ክህሎት ያላቸው ወጣቶች ብቃታቸውን የሚያሳዩበት እድል እንዳመቻቸና እነዚህ አቅራቢዎች የሙያውን ስነ ምግባር ጠብቀው በኃላፊነት ስሜት እንዲሰሩ የበኩሉን የሙያ ድጋፍና ክትትል ሲያደርግ እንደነበር በአጽንኦት ጠቅሷል። ምንም እንኳን ሳምሶን ከበደ ውሉን ያቋረጠበት ቀጥተኛ ምክንያት በግልጽ ባያስቀምጥም ከጣቢያው አጠቃላይ የይዘት አቅጣጫና አሁን ከተፈጠሩ የሚዲያ ስነ ምግባር መስተጓጎል ጋር ተያይዞ የመጣ ለመግባባት ሊሆን እንደሚችል ብዙዎች ይገምታሉ። ትላንት በቻናል ዋልት ቴሌቪዥን ጣቢያ እሁድን አንድ ላይ በተሰኘው የሰንበት መርሃ ግብር ላይ የተነሳው ርዕስ እጅግ ስስ የሆኑ የማህበረሰብ እሳቤዎችን የሚነካ ነበር። ጉዳዩ የሴት ልጅ ድንግልናን በሕክምና ስለመመለስ ያጠነጥናል። ጋዜጠኛ ናፍቆት ትግስቱ በጉዳይ ላይ የሰማችውን የሕክምና እድል አስመልክታ ለተጋባዡ የሕክምና ባለሙያ ለዶክተር እስክንድር ከበደ ጥያቄዎችን ታቀርባለች። ናፍቆትም ስትጠይቅ አንድ ሴት በተለያየ አስገዳጅ ምክንያት ለምሳሌ ተገዳ በመደፈር ወይም በከባድ የስራ ጫና ምክንያት ድንግልናዋን ብታጣ ወደፊት ወዳና ፍቅዳ ለምታገባው ሰው ስትል በሕክምና ድንግልናዋን ማስመለስ እንደምትችል ሰምቻለሁ። ይህ እውነት ነው ወይ ስትል ትጠይቃለች። የሕክምና ባለሙያው ዶክተር እስክንድርም ሳይንሳዊ በሆነ መንገድ አዎ እውነት ነው፣ በሕክምና መስራትና ማስተካከል ይቻላል በማለት ምላሻቸውን ይሰጣሉ። እስከዚህ ድረስ ውይይቱ ሳይንሳዊ መረጃን መሰረት ያደረገና ጥያቄውን በምክንያት ላይ የተደገፈ ነበር። ነገር ግን የውይይቱን ሙሉ በሙሉ አቅጣጫ ያስቀየረውና የታዳሚውን ቁጣ የቀሰቀሰው የጋዜጠኛ ሊያ ድንገተኛ ጣልቃ ገብነት ነበር።